ስንት ዓመት ነው ከያስካት? ከልጅነቷ ጀምሮ አብሬን የተወለድኩት የሰው ላይ ይዛ እየሄደች ዳኑ ትላለች። እቺ እኮ ማድረባ ናት። ምን አብረን የተወለድከው? አዎ። ምን ቤተሰብ ጨሌ ነበረ? መተት አለ፣ ብዙ መተት አለ። ልጅቷ ቤት ጨሌ ነበር ወይ? አዎ አዎ፣ የአባቷ ነበርና አለችው አለችበት አለችው። አንድ መምህር ነበረ፣ መምህር ተስፋዬ የሚባል ቤተሰብ ውስጥ አለ ወይ? አሉ። መምህር ተስፋዬ ቀደም ሲል ከነበረው ጠላት የተገላገለው እዚህ ነው። በሆስፒታል ያው ሙከራ አድርጎ ነበረ ክፉ ጠላት፣ ግን በእግዚአብሔር ኃይል አሸናፊነት የዚህ የጉባኤያችን ልጅ ነው መምህር ተስፋዬ። መንፈሳዊ የውጊያ ጥበቦችን ልምድም መንፈሳዊ ጥበብንም ያካበተው ከዚሁ ከኛ ጉባኤ ነው። እስቲ እንዴት ነው ነገሩ? በጣም ብዙ መጽናኛዎችን ያገኘሁት እዚህ ነው። አገልጋይ የሆንኩት በ1989 ዓ.ም ነውና እስከ 2003 ዓ.ም ድረስ ምናልባት መጽሐፍ ቅዱስን በደንብ አውቃለሁ ብዬ ነበር የማስበው። ግን ከመጽሐፍ ቅዱስ ውስጥ የማላውቀው አንድ ኃይል አለ። አይነካንም። እኛ አገልጋዮች አይነካንም ነው የምንለው። በስመ አብ ስንል 40 ክንድ ከኛ ይርቃል ብለን ነው የምንለውና አንዱ እንደዛ ከሚሉት ውስጥ አንዱ ነበርኩ። እንዴት እኔን ይነካኛል እያገለገልኩኝ ነበር የምለውና 2004 ላይ አባታችን መላከ መንክራትን አግኝቼ እኔ ውስጥ የነበረውን መንፈስ ካወቅኩት ጊዜ ጀምሮ እንደገና ተወለድኩኝ ማለት ነው። የእግዚአብሔር ስም የተመሰገነ ነው። ይሄ በጣም ደስ የሚል ነገር ነው። እንደገና መወለድ ማለት እግዚአብሔርን በደንብ ማወቅ ማለት ነው። በ40 እና በ80 ቀን ከእናታችን ማህፀን ቀጥሎ የተወለድን ቢሆንም በማወቅና ተግባራዊ ክርስትና በመኖር ደግሞ ድጋሚ መወለድ ያስፈልጋል። ጠላታችን እንደዚህ ሲዋረድ ማየት በጣም ደስ ይላል። እስቲ እግዚአብሔርን አመስግኑላችሁ። ለዘመናት ይዞን የነበረው ጠላታችን ዲያብሎስ ተዋርዷል። ከተዋረደባቸው ጉባኤዎች ውስጥ አንዱና ዋነኛው ቀደምቱ ጉባኤ ይህ ንቁ ታምረ ጽዮን ጉባኤ ነው። እጅግ የሚገርመኝ ነገር አለ እዚህ ጋር ወንድማችን ለመጀመሪያ ጊዜ አይነ ጥላ ማን እንደሆነች የነገረኝ ያው እዛ ጋር ለመጀመሪያ ጊዜ መምህር ጉባኤ ሲመጣ አይነ ጥላ የምትባል መንፈስ አለች ብሎ መጽሐፍ እንዳሳትም ምክንያት የሆነኝ እና ብዙ ሰዎች ራያችን ላይ ያለው መንፈስ አለ ተብሎ ሲነገረን እንዴት መንፈስ አብሮ ይወለዳል ሲባል እንደ ሕፃን ልጅ ጡት እየጠባ ከማህፀን ጀምሮ እኛ እሽሩሩ እያልን የምናሳድገው ነው የሚመስላቸው። ስንወለድ እናት ላይ አባት ላይ ሆኖ ያያል ነው። ዛር ማለት ምንድነው? ስንወለድ ያየናል ማለት ነው። ይሄ እዚህ የምታዩት በሙሉ ያየን መንፈስ ነው። ኢዮብ አባታችን ጻድቁ ኢዮብ ምን አለ? ጠላቴ በክፉ አይኖቹ አየኝ ጥርሱንም አንቀራጨጨብኝ ይላል። ኢዮብ ምንም አላጠፋም፣ ግን እግዚአብሔር ስለሚተማመንበት ነው። ብዙዎቻችን የቅዱሳን ልጆች ነበርን። የዛሬ 800 ዓመት የዛሬ 700 ዓመት የቅዱሳን ልጆች ነበርን። አሁን አግኝቶን ተበቀለን፣ አገኘኋቸው አለን። ያኔ እነ ጻድቁ አቡነ ተክለ ሃይማኖት ጥግ አስቀምጠውት ነበረ፣ ሸኝተውት ነበረ። አሁን ግን እኛ ተገኘንለት። ግብሩ ዶሮና በግ ነበር። አሁን እኛው ራሳችን ግብር ሆንለት። ስለዚህ እንዴት ሳይዘ እና አባታችን አመሰግናለሁ። በሰፊው ሌላ ጊዜ። አቤቱ የሰራዊት ጌታ እግዚአብሔር በ24ቱ ካህናተ ሰማይ በሱራፌል እና በኪሩቤል በሰማያት ያለ እረፍት ቅዱስ 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 እየተባልክ የምትመሰገን አምላካችን እግዚአብሔር ሆይ እናመሰግንሃለን። አንደበት ባለው ሁሉ በፈጠርከው ፍጡር ሁሉ ስምህ ከፍ ያለና የተመሰገነ ይሁን፣ አሜን። ይችን ሰዓት ባርከህና ቀድሰህ ካንተ የሆነ ምክርን እና ሐሳብን አንደበታችን ተጠቅመህ ታስተላልፍ ዘንድ ኃጢአተኛና በደለኛ ጎስቋላ ልጆችህ እንማጸናሃለን፣ አሜን። ሰላም እንደምንሰነበታችሁ የመሌት ቲዩብ ተከታታዮች። እንግዲህ ባለፈው ፕሮግራም እንደተነጋገርነው ከመምህር ተስፋዬ ጋር ያደረጋችሁትን የመጀመሪያ ቆይታ ወይም ደግሞ
ስለ አይነ ጥላ ያስረዳኸውን ለእኛም ብትነግረን የሚል ኮሜንት አንብቤ ነበር። ስለዚህ እኔም ይህንን ሀሳብ ተቀብዬን መልእክቴን ለማስተላለፍ መጥቻለሁ። በእርግጥ ለመምህር ተስፋዬ እኔ አሁን ላይ እንኳን ላስተምረው ቀርቶ ለብዙዎቹ የተረፈ ብዙዎችን ከብዙ ማጥ ውስጥ ነፃ ያወጣ የሰበከና ያስተማረ መምህር መሆኑ ይታወቃል። ቢሆንም ግን በዛን ሰዓት እኔን ይህን ነገረኝ እና አስተማረኝ ይበል እንጂ እኔ ብዙ ነገር ከሱ የተማርኩት ነገር እንዳለ ራሴ ነኝ የማውቀው። ከዛ ውስጥ አንዱ ምንድን ነው በቤተ ክርስቲያን አገልግሎት ላይ እንደሱ ያሉ እያስተማሩ እየተማሩ በአገልግሎት ያደጉ አሁን ላይ ደግሞ የእሱንና በአጋንንት ዙሪያ ያለን ነገር በተለይም የመላከ መንክራት ግርማ ወንድሙን ጉባኤ የሚቃወሙ በቤተ ክርስቲያን ውስጥ አለን ብለው የሚያስቡ ሰዎች ምንም ስለ አጋንንት መረዳት እንደሌላቸው ሕዝብ ምን ያክል እንደተያዘ እውቀቱ እንደሌላቸው ያወቁት አንዱ በሱ ነው ማለት ነው። ምክንያቱም እሱ በቤተ ክርስቲያን አስተምሮ ተምሮ አገልግሎ ከልጅነት እስከ እውቀት ድረስ ያደገ ሆኖ እያለ ከእኔ ምንም ከማላቀው ስለ አጋንንት መረጃውን ማግኘት ማለት ሌሎችንም አሁን የሚቃወሙትን የድሮ ተስፋዬ ብዬ ነው እነሱን መመዝናቸው እና ለእኔ የእነሱ መመዘኛ ሆኖኛል ማለት ነው። ከሱ ከወሰድኳቸው ትምህርቶች እና መረዳቶች ይሄ አንደኛውና ዋነኛው ነው። ብዙ ነገሮች ቢኖሩም ማለት ነው። ስለዚህ አይነ ጥላን በምን አግባብና እንዴት አስረዳሁት ወይም ደግሞ ለሌሎቹ እንዴት ይጠቅማል ብዬ ባልኩት መንገድ አሁን ከመጽሐፌ አካል የሆነውን በተከታታይ ያቀርባለሁ ማለት ነው። እሺ እንግዲህ አጋንንት ያው የሳጥናኤል ዘሮች ቢሆኑም እንደየስራ ድርሻቸው ለምሳሌ አካውንቲንግ፣ ማርኬቲንግ፣ ፐርቼዚንግ እንደምንለው እነሱም አይነ ጥላ፣ ቡዳ፣ ዛር፣ መተት፣ የአየር አጋንንት እየተባሉ የየድርሻቸውን ስራ ተከፋፍለው የሚሰሩ ናቸው ማለት ነው። እንግዲህ መግቢያዬ ላይ በሽታውን የደበቀ መድኃኒት የለውም እንደሚባለው ሁሉ እኔ ላይ ሰይጣን የለብኝም፣ እኔ ላይ ስልጣን የለውም ከማለት ይልቅ የሰይጣን በሰው ልጆች ላይ በውስጣችን ተደብቆ የሚሰራውን ስውር ደባ ጠንቅቆ ማወቅ ይሻላል። አንዳንዴም ሰይጣን አለበት የምንለው ጥሎ አረፋ ሲያስደፍቀው ነው። ይህንንም አንዳንዶቹ የሚጥል በሽታ ብለው ያልፉታል እንጂ አጋንንት ነው ለማለት ይተናነቃቸዋል። የሚያጓራ ዛርም እያለበት ሰይጣን ለማለት አፋቸውን ይከብዳቸዋል። ሌላው በውስጣችን የትኛው እርኩስ መንፈስ እንዳለብን የማወቅ ጥቅሙ ስንሰግድ እና ስንጠመቅ ስሙን እየጠራን ተቃጠል ብንለው የበለጠ ይቃጠላል፣ ይማረራል፣ የመልቀቅ ሀሳቡም ይፈጥናል። ለምሳሌ አንድ ሌባ አንድን ቀበሌ ቢያስቸግርና የቀበሌው አስተዳዳሪ ህዝቡን ሰብስቦ በእናንተ መካከል ሌባ አለ ማለትና ከመካከላችሁ እገሌ ሌባ ነው ማለት እኩል አይደሉም። ሌባው ከታወቀ ደግሞ ወይ ይታሰራል፣ ከሰው ይገለላል፣ ሰውም ይጠነቀቃል። በነገራችን ላይ ይሄንን ጽሑፍ ሳነብ አንድ ትዝ ያለኝ ነገር ምን አለ፣ አንድ አካባቢ ላይ ሁለት ሌቦች ሰውን ያስቸግራሉ እና ሰዎቹ ስማቸው አንተነህና ቢተው ነው የሚባሉት እና እነዚህ ሰዎች በጣም ይፈራሉ። ሰው ሁሉ ሌቦች መሆናቸውን ያውቃል። ሄዶ ቢያጋልጥ ግን ተረኛ ተሰራቂ ይሆናሉ በማለት ሰው ፈርቷቸው ሳያጋልጥ ይኖራል ማለት ነው እና ከዕለታት አንድ ቀን ስብሰባ የመረራቸው ሰዎች እንደገና የቀበሌው መሪ ይሰበስብና ሌባ
በዛ ይህን ሌባ አጋልጡ፣ ካለዛ እናንተ ስራ እየፈታችሁ እኛም ስራ እየፈታን በየጊዜው አንሰበሰባችሁም ብሎ ይናገራል። መጨረሻ ላይ እንደተለመደው አንዱ ስብሰባ የመረረው ሰው ይነሳና ከመካከላቸው ከህዝቡ መካከል በቅኔ ሰዎቹን አጋልጧል ማለት ነው። ምንድነው ያ? እኛ ይላል ይነሳና እኛ ሌባ በሰረቀ ቁጥር ስራ እየተውን እዚያ አንሰበሰብም። ምንድነው ማድረግ ያለብን? ቢተው ይተው፣ ይሄ ሌባ ቢተው ይተው፣ ባይተው ግን አንተ ነህ ብለን እናጋልጠዋለን፣ መሮናል ይላል። እንግዲህ እንደዚህ አድርጎ በቅኔ አንተ ነህና ቢተውን ስማቸውን ጠርቶ አጋለጠ ይባላል። እና ምን ለማለት ነው? በአጠቃላይ እኔ ላይ ሰይጣን አለ፣ የሆነ ሰይጣንማ አለ ማለትና ከስራው ድርሻ በመነሳት እኔ ጋር ያለው አይነ ጥላ ነው ብሎ ካወቀ በኋላ አይነ ጥላ በኢየሱስ ክርስቶስ ስም ተቃጠል፣ በድንግል ማርያም ስም ተቃጠል፣ በኢየሱስ ክርስቶስ በመድኃኒቴ ስም እክድሃለሁ፣ ከኔ ጋር ድርሻ የለህም እያለ መስገድ በጣም የተለያዩ ናቸው ማለት ነው። እና ይሄ አባባል ከዚህ ጋር ስለተመሳሰለብኝ ነው ያመጣሁት ማለት ነው። እሺ፣ እንደ ስያሜው አይነ አፋርና ይሉኝታም ሰው አይነ ጥላ የአይን ግርዶሽ ፍርሃት መሸማቀቅ አለበት ተብሎ ይታሰባል በአባባል ማለት ነው። ይህ እርኩስ መንፈስ የተገለጠና በፍርድ ቤት የሚከሰስ ቢሆን ኖሮ ቁጥር 1 ለኢትዮጵያ ድህነት ተጠያቂ ይሆን ነበር። ይህንንም ሲባል ይሄ አይነ ጥላ ሰይጣን ወይም አይነ ጥላ አጋንንት፣ በነገራችን ላይ ሰይጣን ማለት በበረሃ የተጣለ ሲሆን አጋንንት ደግሞ በደጋ ከጥንት የተጣለ ማለት ነው። ሌላው ደግሞ የመናፍስ ጾታ ባይኖራቸውም ይሄ የአይነ ጥላ መንፈስ ሴት ላይ ወንድ ሆኖ በወንድ ተመስሎ ስለሚያጠቃ፣ ወንድን ደግሞ ሴት ተመስሎ ስለሚያጠቃ ሴት አይነ ጥላ ትባላለች ማለት ነው። ያው ተውኔቱን ሲሰሩ የሁለቱን ድርሻ ወስደው ስለሚሰሩ ነው። አንድ ሰው ላይ አይነ ጥላ እንዳለበት ለማወቅ ምልክቶችን እንይ። አንደኛ፣ አብዛኛው ወንድ ያገባም ያላገባም ሊሆን ይችላል ተኝቶ ህልመ ሌሊት ወይም ዜኒት ቀን ያያትን ወይም የሚወዳትን ወይም የማያውቃትን ቆንጆ ሴት ተመስላ ግንኙነት የምትፈጽምና ዘሩ እንዲባክን የምታደርገው ከሆነ አይነ ጥላ እንዳለበት ምንም መረጋገጫ አያስፈልገውም። በሴቷ በኩልም እንደዛው። የሚገርመው ነገር ብዙዎቹ የህይወት ዑደት ነው፣ የዘር መጠራቀም ነው ብለው የሚያስባሉ። በዘር መጠራቀም ምክንያት ብቻማ ቢሆን ኖሮ ለምን ህልምስ አስፈለገ? ለዛውም በተመኘ ነው በምናውቀው ወይም በማናውቀው ሰው ተመስሎ ግንኙነት ለምን ያደርጋል የሚለው ትልቅ ጥያቄ ነው ማለት ነው። እርኩስ መንፈስ መሆኑን የሚረዱት ሰዎች እንኳ ቢሆኑ ለዛች የግንኙነት ቅጽበት ብቻ የምትመጣ ሴጣን አድርገው ያስባሉ። ሐቁ ግን እዚህ ሰው ላይ ሌላ ተጨማሪ ስራ ስላላት 24 ሰዓት አብራው ነው ያለችው። የጥላችንን ያክል እንኳ አትርቀንም። ስንጠመቅ ልብስ ላይ ይወልቃል፣ መንገድ ላይ ይቀራል፣ ስንመለስ ይሰፍርብናል። ቤትም መንገድም ልብስ ላይም እንዳትቀር በስላሴ ስም አስሬሃለሁ ተብሎ ተገዝቶ መሄድ ነው ግን ያለበት። ምናልባት የሚቆርብ ከሆነ በዚያች ቀን ብቻ ዘወር ይላል። ስንጸልይ ስንሰግድም እንደዛው ማለት ነው። ሌላው ምልክት ከላይ እንደገለጽኩት ተጨማሪ ስራዋ እድል በመስበርም ትታወቃለች። አይነ ጥላ ማለት ነው። አንድ ሰው ስራ አግኝቶ ተወዳደረ ወይም ነግዶ ሊያተርፍ መሆኑን አውቆ 90% ሂደቱን ከሄደና እርግጠኛ ከሆነ በኋላ ዜሮ ታደርግበታለች። በተለይም ደግሞ በየጊዜው ማታ እየመጣች የምትገናኝ ከሆነች ራሷን እንደሚስት ስለምትቆጥር የሚከተሉትን ጥቃቶች ትሰነዝራለች።
ይህ ሁሉ ሲሆን ከራስ ፀጉር ቅንጣትም ጥፍርም አትነካም፣ ማለትም ህመም አታመጣም ማለት ነው። ለምሳሌ ከነዚህ ውስጥ ዋና ዋና ስራዎቿ ወይም ስራዎቹ ምንድን ነው ብለን ስናይ፣ አንደኛ ትዳር እንዳይዝ ታደርጋለች። ሁለተኛ በጸሎትና በስዕለት ብዛት ቢያገባ እንኳ ጸሎቱ ከተሰማ ስዕለቱ ከሰመረ በኋላ ጸሎቱን ስለሚያቋርጥ መውለድ ትከለክለዋለች። ስንፈተ ወሲብ ወይም አለመጣጣም ታመጣለች። በሴቶች ተደጋጋሚና ሰልቺ የወር አበባ ማየትን ያመጣል። መጥፎ ጠረንም እንደዛው ሊያመጣ ይችላል። የተወለዱ ልጆችን የአካል ጉዳተኛ ያደርጋል፣ ጽንስንም ያቋርጣል። ስድስተኛ ራስን በራስ ማርካት ጃኩሌቲንግ ወይም ደግሞ ማስተርቤሽን ሱስ ታስይዛለች። ሰባተኛ እድል ትሰብራለች፣ ለድህነት ተጠቂ ታደርጋለች። ስምንተኛ በህልመ ሌሊት እረፍት ታሳጣለች። ዘጠነኛ ውርጃና በተደጋጋሚ ለሾተላይነት ይዳርጋል። አስረኛ ያለ ስኬት በማስቀረት ባዶነትን ካሳካች በኋላ ስነ ልቦናን ከጎዳች በኋላ ራሳችንን እንድናጠፋ መወስወስ ከዛም ወደ ሲኦል መውሰድ ሌላውና ዋናው ግቧ ነው ማለት ነው። አሁን እንግዲህ እነዚህን 10 አይነት የአይነ ጥላ ችግሮችን ወይም ደግሞ በሰው ላይ የሚያደርሰውን ጉዳት አይተናል። አሁን ሁሉንም ከአንድ ጀምረን በዝርዝር እናያለን ማለት ነው። ትዳር መከልከል ይላል አንደኛው ያልነው። በወንዶች በኩል ራሷን ሚስት ነኝ ብላ ስለምታስብ ሌላ እውነተኛ ተቀናቃኝ እንዲያገኝ አትፈልግም። እናም አቃቂር በማውጣት ሊሆን ይችላል። ቆንጆ አይደለችም ወይም አልተማረችም ወይም ገንዘብ የላትም ወይም ጸባይ የላትም ወዘተ የሚል መስፈርትና ምክንያት በማብዛት ራሱ የሚያስብ አስመስላ እጅግ በማይገመት መልኩ ዘመናትን ብቻውን እንዲኖር ልታደርግ ትችላለች። በኢኮኖሚ ችግርን በማምጣትም በኋላ ቤተሰቤን በምን ላስተዳድር ነው በማለት በእግዚአብሔርና በራስ መተማመንን አስቀርታ አስፈራርታ አትመጥነኝም በማለት እንዲንቅ፣ አልመጥናትም በማለት እንዲፈራ በማድረግ አልመጥናትም ወይም አትመጥነኝም በሚል ሰበብ ዘመናትን እንዲገፋ ታደርገዋለች። አንዳንዴም ከሚፈልጋት ሴት ላይ ካለው ወንድ አይነ ጥላ ጋር አልፋ በመሄድ ተነጋግራ ሴቷ እምቢ እንድትለው ታደርጋለች። በሴት በኩል ደግሞ ተጨማሪ ችግር፣ በልጅነቴ በትዳርና በልጅ አልታሰርም፣ ገና ብዙ ወንዶችን ማማለል አለብኝ፣ የራሴ ስራና መተዳደሪያ ሊኖረኝ ይገባል፣ ቆንጆና ሀብታም የተማረና ታዋቂም ባል እስኪመጣ እጠብቃለሁ፣ ቤተሰብ እረዳለሁ። ሁለት ወንዶች ከጠየቋት ዓለም ሁሉ እሷን ለሚስትነት የሚፈልጋት ያስመስላታል። እንደዚህ እያለ ፍጹም ራሷ የምታስበው በማስመሰል የልጅነቷ ጊዜና ማራኪ ውበቷ ሲያልፍ የማረጫ ዕድሜዋ እየተቃረበ ሲሄድ ግን ከመጀመሪያው ይልቅ ስልቱን ይቀይርና በቃ ዋጋ የለሽም፣ አሮጊት ነሽ፣ በአንቺ ዕድሜ ያሉት ወንዶቹ ብዙዎቹ አግብተዋል፣ ሴት ነሽና በዕድሜ ታናናሾችሽ የሆኑ ወንዶች አያገቡሽም፣ በዛ ላይ የማትወልጂ ሴት ነሽ፣ ማንም አይፈልግሽም በማለት የሰቀቀን ኑሮ ዋጋ እንደሌላት እያደረገ ወደ መጨረሻው ዓላማው ይሄዳል። ይሄውም ሰይጣን ሰውን በስጋ ማንገላታት ደስ ቢያሰኘውም ዋናውና ዋናው ግብ ግን ነፍስን ወደ ሲኦል መውሰድ ነውና ይህችን ሴት በእግዚአብሔር ላይ እንድታጉረመርምና እንድትጣላ አመሰግናለሁ በማለት ፋንታ እኔ ፍጥሩህ አይደለሁም ምን አደረግኩ በማለት ከጌታዋ ተጣልታ ስለ ክርስቶስ ስጋና ደም ሳትበቃ መውሰድ ነው ማለት ነው። ወዴት? ወደ ሲኦል። በነገራችን ላይ በ25 ዓመቷ የ25 ዓመት የ30 ዓመት የ35 ዓመት የ40 ዓመት ወንድ ሊያገባት ይችላል። በ35 ዓመቷ ግን የ40ና የ50 ዓመት ወንድ ብቻ ነው ሊያገባት የሚችለው። በ40ና በ50 ዓመት ያለው ደግሞ አብዛኛው ያገባ ስለሆነ
ተፈላጊነቷ እየጠበበ ስለሚሄድና ፈላጊዎቿ ስለሚያንሱ ሴት ልጅ እየጸለየች ሰዓቷን መጠቀም አለባት። አንዳንዴም ለጠየቃት ወንድ ተስማምታ ስትቀርበው አይነጥላ መጥፎ ጠረንም እንደሚያመጣ የአፍ የሰውነት ሌላም ሽታ አንዳንዴ ለራሳችንም አይታወቅም፣ በሰዎች ዘንድ ግን የሚሰቀጥጥ ግማት እንዲሸት ያደርጋል። ሐኪም ቤት ሲኬድ ግን የለም። ይሄ ከላይ የጠቀስነው ሁሉ በአንድ አይነጥላና በሚሊዮንም ይሁን በቢሊዮን በሚቆጠሩ ሰራዊቶቿ የሚከናወን ስውር ደባ ነው። እሺ፣ ሁለተኛ ወሊድ መከልከል ነው ያልነው። ብዙዎቻችን ስናጣ ስንታመም ብቸኝነት ሲሰማን ወደ እግዚአብሔር እንሄዳለን። ለምሳሌ አንድ ትዳር ያጣች ሴት ሱባኤ ቆጥራ ጸሎት ጸልያ ለትዳር ትበቃለች። ይህም ማለት አብሮ የተወለደም ወይም አብሮ ያደገው አይነጥላ በዚህ ሰዓት አቅም ያጣና እግዚአብሔርን ጸሎቷን ሰምቷት ታገባለች። እንዳገባች ግን ትጉና ጸልዩ፣ ሳታቋርጥ ጸልይ ያለውን የእግዚአብሔርን ቃል በመዘንጋት ሐሳቧ ከተሟላ በኋላ ጸሎት ታቋርጣለች። በዚህ ሰዓት አይነጥላዋ ስራውን ይጀምራል፣ አድፍጦ ከቆየበት ማለት ነው። ከነዚህም ውስጥ ጥቂቶቹ ልጅ እንዳትወልድ ያደርጋታል፣ ወይም አካሉ የተጎዳ ልጅ ትወልዳለች። ሶስተኛ ስንፈተ ወሲብና አለመጣጣምን ያመጣል። ለትዳር መበተን በዚህ ሰዓት ትልቁን ድርሻ ይይዛል የሚባለው ክስተት ይህ ነው። ይህም ማለት ወንዱ ላይ ያለችው አይነጥላ ለእሷ ባልነት ስለምትፈልገው ወደ ግንኙነት በሚያመራ ሰዓት ስንፈተ ወሲብ ታመጣበታለች፣ ወይም በሁለቱ ጾታዎች ተመሳሳይ የእርካታ ሰዓት እንዳይኖራቸው በማድረግ ካለመጣጣም አልፎ አለመመጣጠን እንዲከሰት ያደርጋል። በሴቷ በኩል ደግሞ በተደጋጋሚ መደበኛ ያልሆነ የወር አበባ ያመጣል፣ ወይም መጥፎ ጠረን እንዲኖራት ያደርጋል። ወሲብ ፈጽሞ እንድትጠላ ያደርጋል። አርግዛም ደግሞ ጽንሱ እንዲቋረጥ ያደርጋል። ገንዘብ፣ መልክ፣ ቁመና አለ ግን ምን ዋጋ አለው ይልና የስነ ልቦና ጉዳት፣ ራስን መጥላት፣ ሲብስም ራስን ለማስጠፋትም ይጎተጉታል። በዚህ ምክንያት ሚስቱ እንድትንቀው፣ ባል እንዲንቃት፣ በዚህም ምክንያት ከፍተኛ የልብ ስብራት እንዲከሰትና ወደ መተተኛ ደብተራ አስማተኛ ያስኬዳል። መጀመሪያም ችግሩ እንዲከሰት ያደረገው ራሱ ስለነበር ወደ እሱ ቤተሰቦች እንዲሄድ ካደረገ በኋላ ማለትም ወደ ደብተራና ወደ ጠንቋይ ማለት ነው እንዲሄዱ ካደረገ በኋላ መልስ እንድናገኝ አድርጎ ሰጥቶ መቀበል በሚለው መርህ ነፍሳችንን በባዕድ አምልኮ ምክንያት ለገሃነም አዘጋጀ ማለት ነው። እንግዲህ ይህን ፕሮሰስ መጀመሪያ ላይ ራሱ በሽታ ያመጣል። በሽታ ማለት አለመጣጣምን ምናምን ያልኩትን ማለት ነው። ያን ካመጣ በኋላ ደግሞ ውስጥ ላይ ወደ እግዚአብሔር እንድንጸልይ አያሳስብም። ይሄ መፍትሄ ያለው መተተኛ ጋር ወይ ጠንቋይ ጋር ነው ይላል፣ ይወስዳል። በዚህ ሂደት ውስጥ ጠንቋይ ቤት ወይም ደግሞ መተተኛ ጋር እንከርማለን። ለዚህ መፍትሄ ምናልባትም ካገኘን በኋላ ራሱን አምላኪዎች ሆነን ከኖርን በኋላ ነፍሳችንን ወደ ገሃነም በመውሰድ የመጨረሻ ግቡን አሳካ ማለት ነው። እሺ፣ ራስን በራስ ማርካት በጣም ዘግናኝና የሚሰቀጥጥ በዚህ ትውልድ ላይ ትልቅ ችግር ሆኖ የተገኘ በሚሰጠኝ በሚደወልልኝ እንትን በጣም ተቸግረናል የሚለው ሰው በዚህኛው ምክንያት ነው። ይሄ በጣም ብዙ ሰዎችን ያስቸገረና ብዙ ወጣቶች መፍትሄ አጣንለት ያሉት ችግር ቢኖር ይሄ ነው። በዚህ ሰዓት ሰው ሱስ የሚለው ጫትን፣ ሲጋራን ወይም ደግሞ ሌሎች መጠጥን ብሎ ነው ሱስ ብሎ እያሰበ ያለው። ነገር ግን ማድረግ ሳንፈልግ እያደረግን ያለነው ነገር ሁሉ ማድረግ እንደሌለብን እያወቅን ማድረግ የሌለብንን ነገር ካደረግን ያ ሁሉም ሱስ ነው ማለት ነው። ስለዚህ ብዙ ሰዎች ከዚህ ራስን በራስ ማርካት ወይም ደግሞ ግለ ወሲብ ከሚባለው ነገር መውጣት እንዳቃታቸው
ብዙ ነገር የተረዳሁት ነገር አለ ማለት ነው ከሚደወልልኝና ከሚነገረኝ ነገር የተነሳ። በነገራችን ላይ ይሄ አንደኛ በሽታ ነው ብለናል። በሽታው ምንድን ነው? ራስ ምታትን የሚያመጣ ሰውነትን የሚጎዳ እንደገና ደግሞ ጾታዊ ግንኙነትን ትክክለኛውን የሚያስጠላ አካላዊ ጉዳትን የሚያመጣ ወይም ደግሞ ምንድነው ዘር እንዳይተካ ወንዱ እንዳያስጸንስ አቅም ማሳጣትና መካን ማድረግ ጥቂቶቹ ናቸው እነዚህ ይሄ ነገር ከሚያደርሳቸው አካላዊ ወይም ደግሞ የበሽታ ነገሮች ማለት ነው። ከዛ በተረፈ ደግሞ በራስ መተማመንንና የስነ ልቦና ጉዳትን ካመጣ በኋላ መጨረሻ ላይ በእግዚአብሔር ዘንድም ደግሞ ጸያፍ ነው ይሄ ነገር። አንዳንድ ሰዎች ሲያስተምሩ እንደውም ሌላ ሰው ለምን ገደልከው ትላለህ? የራስህን ልጅ እኮ ነው የገደልከው። ይሄ ደግሞ ምናልባትም ንጉስም የሀገር መሪ ፓትርያርክ ምንም ሊሆን የሚችል የነበረ ነው። በእግዚአብሔር ፊት እኮ ይሄ እንደዚህ የተደረገው ተብሎ ሲያስተምሩ እንሰማለን። እና በጣም መጥፎ ነገር እንደሆነ በመንፈሳዊ ህይወትም ከእግዚአብሔር ስርዓትም የሚያራርቅ እንደሆነ ይነገራል ማለት ነው። ይሄ ደግሞ በብዙ መልኩ ስለሚደረግ ነው። የግድ በግለ ወሲብ ብቻ ሳይሆን በኮንዶም በሌላ ነገር እንትን ማለት ሁሉ እንደዚህ አይነት ነገሮች ከእግዚአብሔር የተሰጠን ዘር ያላግባብ ይመጣል ማለት ነው። በዚህ ተግባር የተለከፈ ሰው የሚከተሉት ችግሮች ይታዩበታል ይላል። ራስን በራስ ማርካት ብለን ያቆም ነው። ይሄ ማለት በሴትም በወንድም ያለ እርካታ የሚመስል እርኩሰት ነው፣ ወይም የራስን ልጅ ለሰይጣን መገበር ማለት ነው። ይህን አይነት እርኩሰት ደግሞ ከጫት መቃምና ሲጋራ ማጨስ ያልተናነሰ ሱስ ነው። ሱስ ባይሆን ኖሮ ቢያንስ ኃጢአትና የጤና ጠንቅ መሆኑን ያወቁ ሰዎች ከዚህ ጸያፍ ተግባር መላቀቅ አቅቷቸው ሲቅመደመዱ ይስተዋላል። ሱስ ማለት ማድረግ የማይፈልጉትን ድርጊት ላለማድረግ እየፈለጉ ባልታወቀና በስውር ኃይል አስገዳጅነት ማድረግ ማለት ነው። በመሆኑም ሱስ ሁሉ ከአስገዳጁ ኃይል ከሰይጣን ሁልጊዜ በተደጋጋሚ የምንፈጽመው አላስፈላጊ ድርጊት ማለት ነው። ዘሩን ያባከነ ሁሉ እርጉም ይሁን ይላል የእግዚአብሔር ቃል። በወንዱ ላይ ሴቷ አይነ ጥላ። ሰውየውን የሚያደንቃትንና የሚወዳትን ሴት ይሄን ጸያፍ ተግባር ሲፈጽም በሃይምሮ እያመጣች ያችኑ ቆንጆ ጋር ግንኙነት እንደሚፈጽም አድርጋ ታሳምነዋለች። የሳይንስ መጽሐፍት ደግሞ ይህንን የሚደግፉትም የማይደግፉትም አሉ። በዚህ ተግባር የተለከፈ ሰው የሚከተሉት ችግሮች ይታዩበታል። ሴት ጋር ቢተኛም የሩካቤ ስጋ አካሉ ዝግጁ አይሆንለትም። አንድ ሁለተኛ የማስጸነስ ብቃቱም የደከመ ነው የሚሉ መጽሐፍትም አንብቤያለሁ። ይሄ ሁሉ ግን የመጀመሪያዋ ባለትዳሩ አይነ ጥላዋ ስራ እንደሆነ በግልጽ ያሳያል። በአእምሮ ላይ እየመጣች ወይም እየተወከለች ቆንጆ ሴት እያስታወሰ ራሱን በራሱ እጅ እንዲያረካ ታደርጋለች። በዚህ ሰዓት ሁለት ግዙፍ ኃጢአቶችን አሰራችው ማለት ነው። እነሱም አንደኛ ዘሩን ማጥፋት ወይም መግደል፣ ለዛውም የራሱን ልጅ። ምናልባትም ይህ ልጅ ደግሞ ፓትርያርክም የሀገር መሪም ሊሆን ይችላል ብያለሁ ቅድም። ሁለተኛ ምንም አይነት ሴት እንዳያስብ እንዳያገባ በማድረግ እድሜውን እንዲገፋ ታደርገዋለች። ብዙ ወንዶች ይህንን ጸያፍ ኃጢአትና ርኩሰት ቢያንስ ሻወር ቤት ውስጥ ይፈጽሙታል። ካለዚያም በመኝታ እና በሽንት ቤት እንደዛው። ሶስተኛ ከባድ ራስ ምታት ታስይዛለች፣ ማየትንም አቅም ትቀንሳለች። አራተኛ ኦራል ሴክስ ወይም ደግሞ ከወሲብ ስርዓትና ሩካቤ አካል ውጪ ታስፈጽማለች። አምስተኛ የወሲብ ፊልሞችን የማየት ሱስ ታስይዛለች። ይህንን ጉዳይ በዝርዝር ብናይ መንግስት ይህንን የርኩሰት ፊልም በጎግል ላይ ኢትዮጵያ ውስጥ ለይቶ የዝሙት ፊልም እንዳያስተላለፍ ለይቶ ማገድ ይችላል።
በቴሌ በኩል ከሚያገኘው ገንዘብ ይልቅ በዝሙት ፊልም ተቀስቃሽነት ተነሳስቶ አስገድዶ መድፈር፣ ልጅን፣ እህትን፣ እናትን፣ ጎረቤት፣ የእንጀራ ልጅን፣ ሕፃናትን መድፈር፣ አላስፈላጊ እርግዝናን፣ ከትዳር ውጭ መማገጥን የሚያስፈጽመውን አይነ ጥላዊ ጉዳት ማስቀረት ይችላል። ይህን ሁሉ አይነት ጸያፍና አሰቃቂ ጾታዊ ወንጀሎችን የሚያመጣው በዚህ በዝሙት ፊልም ማየት ላይ የሚነሳ እርኩስ መንፈስ ነው ማለት ነው። ጥናት ቢካሄድበት እነዚህን መሰል ወንጀሎች አብዛኛዎቹ በእንደዚህ አይነት ወንጀል የሚመጡት የዝሙት ፊልም በማየት ስለሚሆን ወንጀለኛን ከማሰር ወንጀልን መከላከል ይሻል ነበር። ይህን አይነት ወንጀል ደግሞ ራስን ያስጠፋል፣ ልጅን ያስገድላል፣ ያስጥላል፣ ውርጃን ያስከትላል። የሞራል ውድቀትና አካላዊ፣ ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውሶችን ያስከትላል። በነገራችን ላይ አንዳንድ ጥናቶች እንደሚያሳዩት የወሲብ ፊልሞችን በማየት ኢትዮጵያውያንን የሚያክል የለም ይባላል። እነዚህን ፊልሞች የሚያዩ ሰዎች የሞራል ውድቀት አለባቸው ስንል በዚህ ፊልም ምክንያት አስገድዶ በመድፈሩ የህሊና ወቀሳና ኃጢአተኛነቱ ምክንያት የሚመጣ የስነ ልቦና ጉዳት ማለታችን ነው። ሰብአዊ ስንል በዚህ ፊልም ምክንያት ያባከነው ሰዓት ማለትም ይህን ፊልም በሚያይበት ሰዓት ሁሉ ሃይማኖታዊ መጽሐፍትንና የታሪክ መጽሐፍትን ቢያነብ ኖሮ ሙሉ ሰው ይሆን ነበር ማለታችን ነው። እሺ፣ አካላዊ ስንል በዚህ ፊልም ምክንያት ለረጅም ሰዓት ፊልሙን አተክሮ ያየበት አይኑ መደንዘዙ፣ ይህንን ፊልም በማየት ተወስውሶ በደፈራት ሰው የተጠቃች ሴት ደግሞ ለግንኙነት ያልደረሰች ከሆነችም ፌስቱላና ሌሎች በሽታዎች ተጠቂ መሆን ማለት ነው። ኢኮኖሚያዊ ስንልም ፊልሞችን የሚያዩ ሰው ከሚሞላው ካርድ እስከ ስራ መፍታት የሚያጋጥም ኪሳራ ማለት ነው። እንግዲህ ምንድነው የህሊና ወቀሳ ስንል እነዚህን ኢኮኖሚያዊ፣ ማህበራዊ፣ አካላዊ ጉዳትን ያመጣል ያልነው ከዚህ የተነሳ ነው ማለት ነው በዝርዝር ሲታይ። አምስተኛ ህልመ ሌሊት ነው ያለው። ህልመ ሌሊት ወይም ዜኒት የሚባለው በህልም ወሲብ መፈጸም ማለት ነው። ብዙዎቹ ይህንን ሁኔታ በዘር መጠራቀም ምክንያት የሚመጣ ክስተት ነው ብለው ያምናሉ። ነገር ግን በዘር መጠራቀም ምክንያት የሚመጣ ክስተት ነው ካልን ለምን ቀን ባየናት ወይም በውናችን የተመኘናትን ሴት ተመስላ በመገናኘት ዘር እንዲወጣ ታደርጋለች? ሴቶችንም በወንድ ተመስሎ የሚገናኘው ማን ነው? ለምን ዘር በህልም ብቻ ወጣ? ለምንስ በሰው መምሰል አስፈለገ? የሚለውን መጠየቅ ያስፈልጋል። በሳይንሱ እኮ አንድ ጊዜ የሚወጣውን ዘር የ18 ቀን የተመጣጠነ ምግብ ነው ይላል። አንዳንድ ሰው እኮ በየቀኑ በየሳምንቱ ቀርቶ በአንድ አዳር 3 ጊዜ የሚያስቸግረው ሁሉ አለ። በዘር መጠራቀም ምክንያት የሚመጣ ክስተት ካልን ብዙ ባለትዳሮች ከትዳር አጋሮቻቸው ጋር እያሉ በዚህ በሽታ ለምን ይሰቃያሉ? እውነቱ ግን አይነ ጥላ የሚባለው ሰይጣን የሰይጣን ጾታ ባይኖረውም ወንዱ ላይ ሴት በመምሰል ሴቱ ላይ ወንድ በመምሰል እንደ ባለትዳር ሆኖ ስለሚኖር ነው። በተጨማሪም ግድ ብሎ ህልመ ሌሊት የሚያጋጥመንስ ለምን ልንጠመቅና ልናስቀድስ ወይም ልንቆርብ ስናስብ ሆነ ብሎ መመራመርም ያስፈልጋል። ብዙ ሴቶች ሊጠመቁ ሲሉ ጥምቀቱ እንዲቋረጥ ወሩን ያልጠበቀ ይመጣል። አንዳንድ ጊዜ ደግሞ ሌሊት ወስጄ አስቀድሳለሁ ቤተ መቅደስ ውስጥ ገብቼ ካልን እንደዚሁ። ሌላው ቀርቶ ልቆርብ ነው ያለን ሰው ሁሉ ብዙ ጊዜ ይሄን ሰዓት ጠብቆ የሚያስትበት ሰዓት አለ፣ ይሄን የሚያመጣበት ሰዓት። ስለዚህ ህልመ ሌሊት የግድ ይሄ የዘር መጠራቀም ዑደት ነው፣ የህይወት ዑደት ነው፣ ይሄ በሰው ልጅ ተፈጥሮ የሚኖር ነው ብሎ መደምደም አይቻልም ለማለት ነው። በአጠቃላይ
ሐሳብ ማብዛት ደግሞ ሌላው ስድስተኛው። እያወራን እያለ አላስፈላጊ ነገር ለምናወራው ሰው መንገር፣ ስድብም ሚስጥርም ማውጣት ሊሆን ይችላል። ብቻችንን እጃችንን እያወራጨን አጠገባችን ሰው ያለ እስኪመስል እናወራለን። ትምህርት ቤት ቁጭ ብለን እየተማርንም መምህሩ አስተምሮ እስኪወጣ ድረስ ምን እንዳለ ሳንሰማ መጨረሻ ላይ ጥያቄ ሲጠየቅ ከቆየንበት የምናብ ዓለም ነቅተን የምንመልሰው እናጣለን። ይህ ችግር በዓይነ ጥላ በኩል የሚፈጸም ደባ ነው። መምህሩ በሚያስተምርበት ሰዓት በምናባችን ቤት ሰርተን ባለስልጣን ሆነን ሀብታም ሆነን ታዋቂ አርቲስቶችም ሌላም ሆነን በራሳችን ላይ ራሳችን ድራማ ሰርተን ብንን ስንል በውሸት ዓለም ላይ ነን። መጨረሻ ላይ ግን ከራሳችን ጋር እንጣላለን። ለምን ይሄን አልኩ? እንደዚህ አይባልም፣ ምን ነካኝ፣ አበድኩ እንዴ በማለት በጸጸትና በንዴት በሀፍረትና በመሸማቀቅ እያስታወስን እናዝናለን። ተስፋ እንቆርጣለን፣ ራሳችንን እንጠላለን። በራስ መተማመን የሚባለው ነገር ከውስጣችን ይጠፋል ማለት ነው። በመጨረሻም ማማረርና ከእግዚአብሔር እንራራቃለን። ዓይነ ጥላውን በኑሯችን ሁሉ ያሰቃየን አንሶት የመጨረሻ ግቡ ለሆነው ለሲኦል አዘጋጀ ማለት ነው። ነገር ግን ይህን የፈጸምነው እኛ ሳንሆን ውስጣችን ላይ የሚኖር ክፉ ዓይነ ጥላ ነው። እኛንን ራሳችን እንዳንልማ ጠቅላላ እውቀታችን መጀመሪያ ማለት እንደሌለብን እናውቃለን። በኋላ ለምን አልን እንላለን። ይሄን ማለት ግን መካከል ላይ ይችን ቅጽበት እኛ አልነበርንም ወይም ራሳችንን እንዳንቆጣጠር አድርጎ መንፈሱ ተናግሯል ማለት ነው። በዚህ የእኛን መጨነቅና ሌላ ሰው ማስከፋታችን እንደ ድል ይቆጥረዋል። መዘባረቅ የሚባለው ነው። በአጠቃላይ ብቻችን እየተጓዝን አንዳንዴ እኮ ያላሰብነውን ነገር ሰርተን ሰው አስቀይመንም ይሁን ወይም ደግሞ በእኛ እውቀት ልክ እኛን በሚመጥን ስብዕና ሳይሆን ሌላ ድርጊት ፈጽመን ከተገኘ ምን አይነት ደደብ ነኝ፣ ምን አይነት ሰው ነኝ፣ እንደዚህ ይደረጋል እንደ እያልን ራሳችን እየሞገትንና እየተሳደብን የምንመጣበት አጋጣሚም አለ። ያ ማለት ምን ማለት ነው? በዘባረቅንና አላስፈላጊ ነገር ስራ በሰራን ሰዓት ውስጣችን ላይ የሚኖረው ደባል ጠላት ያሰራን ነው ማለት ነው እንጂማ በኋላ እኛ የራሳችንን ስራ እኛ ባልተቃወምን ነበር። እሺ፣ ሰባተኛ በሴቶች ተደጋጋሚ አሰልቺ የወር አበባ ማየትን ያመጣል። መጥፎ ጠረንም እንደዚሁ። ለምሳሌ አንድ ሴት መደበኛ የወር አበባዋ የሚመጣው በ30 ከሆነ 7ቱን የመንጻት ቀናት ቆይታ በ8ኛው ቀን እጠመቃለሁ ብላ ስታስብ ወሩን ያልጠበቀው የወር አበባ ያመጣበታል። ይሄ ጉዳይ የራሱ የዓይነ ጥላ እንጂ ሌላ የጤና እክል አይሆንም። ምክንያቱም ለመጠመቅ ስላሰበች ብቻ ለማሰናከል የተደረገ የዓይነ ጥላ ሴራ ነው። ለመጠበቅ ባታስብ ኑሮ አይመጣባትም ነበር። በእርግጥ እንዳትጠመቅ ብቻ ሳይሆን ከትዳሯ ግንኙነት እንዳትፈጽም እና በመካከላቸው መሰለቻቸትና ባል ወደ ሌላ ሴት እንዲሄድ ከዛም ሚስቱን በባሏ ድርጊት ብቻ ሳይሆን በራሷ ተፈጥሮ እንድትማረር በሂደትም ፍቺ ድረስ እንድትደርስ ዓይነ ጥላው ባል ሆኖ በጉስቁልና የህይወት ዘመኗን የምትገፋና በፈጣሪዋ ያኮረፈች እንድትሆን ይጋብዛታል። እሺ፣ 8ኛ እድል መስፈር። ይሄ ዋናው ነው፣ እንደውም ከሌሎች ሁሉ ማለት ነው። እድል መስበር ማለት ሰይጣን ከላይ እንደተባለው እኛን ደስ እንዳይለን ካለን ደግሞ እናመሰግናለን። ምስጋና ደግሞ ለእግዚአብሔር የሚቀርብ መስዋዕት ማለት ነው። ለእግዚአብሔር መስዋዕት መሰዋት ደግሞ ሰይጣንን ያቃጥለዋል። ነግደን ብናተርፍን እናመሰግናለን፣ አስራት እናወጣለን፣ ምጽዋት ለተቸገሩ እንሰጣለን። እነዚህን የመሳሰሉ የጽድቅ ነገሮችን ስለምንሰራበት ሰይጣን ይናደዳል። ስለዚህ እነዚህን ነገሮች የማግኘት እድልን አስቀድሞና ባገኛቸው አጋጣሚዎች ያለመጸለይ ክፍተቶችን ተጠቅሞ እድልን ይሰብራል። አለቀለት፣ አገኘሁት፣ አጋጠመኝ፣ ጨረስኩ፣ ያዝኩት ብለን እርግጠኛ የሆንበት ነገር ላይ መጨረሻው እጅግ ለማመን በሚያዳግት መልኩ ይከሽፋል።
በዛን ሰዓት እኛ እድል የጠማማ ነው እንጂ የምንለው አይነ ጥላ አለብኝ አንልም። አይነ ጥላ አለበት የምንለው የሚሽኮረመምና የሚያፍር የሚፈራ ሰው ብቻ ነው። ለምሳሌ አንድ ሰይጣን የሆነች ልጅ ላይ ሆኖ የለፈለፈውን እንደ ምሳሌ ልጥቀስ። አንዷ ሰይጣን ዘመናዊውን ዘዴ የያዘና አንዱ ሰይጣን ዘመናዊውን ዘዴ የያዘና ከውጭ ከድርጅት ጋር ወደ ኢትዮጵያ የመጣ በስርህ ሰው ካመጣህ ገንዘብ የማግኘት እድልህ እየጨመረ ይሄዳል በሚል ብራንች የመስራት አይነት ስራ ያለው ድርጅት ነው። ያው ስሙ ለአለመጥራት ነው እንጂ ብዙዎቹ የምታውቁት ነው። እና ልጅቷ እዚህ ድርጅት ውስጥ ገባች። በእምነቷም ጠለቅ ያለ እውቀት ያላትና ተከታይ ናት። እንግዲህ መጀመሪያ አብራት የተወለደ አይነ ጥላ አለ እና አዲሱ መንፈስ ሲገባ የራሱን ዓላማ ይዞ ነው የሚገባው። እሱም ገንዘብ መስጠት፣ ማስጨፈር፣ ማዘሞት፣ ከልክ ያለፈ ቅንጦትና የመሳሰሉትን የሚመጡት ገንዘብ በማግኘት ነው። ስለዚህ ይቺ ልጅ ገንዘብ መስጠት አለብኝ ይለዋል፣ ለአይነ ጥላው ማለት ነው። የትኛው? ይሄ ከውጭ የመጣው አይነ ጥላው ደግሞ አይሆንም፣ ኢትዮጵያውያንን ከኔ በላይ አታውቃቸውም። ገንዘብ ሲያገኙ አስራት ያወጣሉ፣ ምጽዋት ይመጸውታሉ፣ ይረዳዳሉ። ስለዚህ ገንዘብ መስጠት የለብህም ይለዋል አይነ ጥላው ማለት ነው። በዚህ መካከል እነሱ ሲጨቃጨቁ ምንድነው ውስጤ ይጨነቃል ትላለች ልጅቷ። ምክንያቱም ሰይጣን እንዳለባት አታውቅማ። ከዛ የድርጅቱ ወይም ደግሞ ከውጭ የመጣው አሸነፈና ገንዘብ ሰጣት። አይነ ጥላው የፈራውን ነገር ሁሉ አደረገችና ሁለቱም ሰይጣኖች ተይዘው አይነ ጥላው እየነገርኩ ጉድ አደረከኝ እየተባባሉ ወጡ። ለዚህም ነው ለኢትዮጵያ ድህነት ግንባር ቀደም ተጠያቂ ያልኳት። ከሁሉ የልብ ስብራትን የሚመጣብን ደግሞ ቀፏችንን ብቻ ስለሚያይ፣ ሰው በጤና አካላዊ ጤንነታችንን ብቻ ስለሚያይ የውስጣችንን ሁከት፣ ሰላም ማጣት፣ ያሳለፍነውን የዘመናት መከራ እና ስቃይ እንዲሁም ያለ ስኬት መቅረት ስለማያውቅ ማንን እንዳያዝንልን ማድረጉ ነው። በዚህ ዙሪያ እንደ አንድ አባባል አለ፣ ያየን የለም እንጂ ያላየነው የለም ይባላል። ትልቅ አባባል ነው። እንግዲህ አስቡት፣ ብዙ ጊዜ የአይነ ጥላ ድርሻ ከላይ የጠቀስኩትን ነገር ሁሉ የማድረግ ብቃትና ፍላጎት ነው ያለው። እነዚህ ከላይ የተጠቀሱት ነገሮች ደግሞ አካላዊ ጥቃት ሳይሆኑ ሞራላዊና ስነልቦናዊ ጉዳቶች ብቻ ናቸው። ከላይ የተዘረዘረው ሁሉ አንድም በቃ ራስ ምታትም የለም፣ ሆድ ቁርጠትም የለም። በስነ ልቦና፣ በማህበራዊ፣ በኢኮኖሚያዊ፣ በትዳር፣ በዘር መተካት እና በቃ በአጠቃላይ በብቸኝነት፣ በጉስቁልና ህይወቱን እንዲመራ ማድረግ እንጂ በበሽታ አይነ ጥላ እንትን አይልም፣ ሰውን አይጎዳም። ይህ ጉዳት ደግሞ ከበሽታ ሁሉ ይብሳል። ካበዱት ይልቅ ሊያብዱ የተዘጋጁት ይበልጣሉ እየተባለ በዚህ ምክንያት በዚህ ሰይጣን ምክንያት ብዙ ሰዎች ምን ሆኜ ነው እያሉ ጠላታቸውን እንኳን ሳያውቁ ያለፉ ስንቶች አሉ። በነገራችን ላይ የመምህር ተስፋዬ ጉባኤ ትምህርቶች፣ የመምህር ግርማን ትምህርቶች ማወቅ በራሱ ደጋግም የምለው ነገር ነው። አንድ እድለኛነት ነው። ምን ሆኜ ነው የሆነ ነገር ሆኛለሁ ከማለት አልፏል ማለት ነው። የእነዚህን ሰዎች ትምህርት የሚያቅሰው ከዛ አልፎ ምን አውቋል? ጠላቱን አውቋል። ጠላትን ማወቅ አንዱ ትልቅ ተሰጥኦና ጸጋ ወይም ደግሞ መታደል ነው። ሁለተኛ ጠላቱን እንዴት እንደሚያጠቃና እንደሚገላገል አውቋል። ያ ማድረግ ያለ ማድረግ፣ ተስፋ የመቁረጥ የመቀጠል የራሱ ፋንታ ቢሆን። ሶስተኛ በአንድ ድንጋይ ሁለት ወፍ እንደሚባለው ሁሉ የእግዚአብሔርን መንግስት እግረ መንገድ በመቆረብና በመጸለይ በመስገድ ጠላቱን ከመገላገሉ አልፎ የእግዚአብሔርን መንግስት ወራሽ እንዲሆን መንገዱን ጠርገዋል ማለት ነው። ስለዚህ እነዚህን ጉባኤዎች የሚያውቅ ሰው
ማወቁ ብቻውን ትርፋማ ነው። ከዛ ውጭ ደግሞ ሌላ ተጨማሪ ብዙ ጊዜ የሚለው ነገር ምንድነው? ሰይጣንን ማስወጣት ብቻ አይደለም ትርፋማነት። ስንጸልይ፣ ስንቆርብ፣ ስንሰግድ፣ ስንመጸውት፣ አስራት ስናወጣ፣ ምጽዋት ስንሰጥ አጋንንት ይቃጠላል። አጋንንት ተቃጠለ ማለት ደግሞ በዛን ሰዓት ከኛ ስንፍና ውጪ ንስሐ ገብተን ይህን ሁሉ ስናደርግ ስራ ፈታ ማለት ነው። አንደኛ ፖዘን የማድረግ ላይ ታዛቢ አድርጎ ራሱ ብቻ እየተቃጠለ መቀመጥ፣ ክፍተት ጠብቆ አንተን እስከሚያጠቃ ስንፍና ሲያጋጥም አንተን እስከሚያጠቃ ድረስ ማለት ነው። ከዛ ቀጥሎ ግንና ዋናው እነዚህ ከላይ የተጠቀሱት ነገሮች ደግሞ አካላዊ ጥቃት ሳይሆኑ ሞራላዊና ስነ ልቦናዊ ጉዳቶች ብቻ ናቸው ብለናል። ለዚህም ነው ሰው ካልጣለውና አረፋ ካላስደፈቀው እኛ ደግሞ ሰይጣን ነው አንልም። ምክንያቱም 3 ጊዜ አማትበን 40 ክንድ ይርቃል ብለን የደጋጎቹና የድሮዎቹን እውነትም የተጠቀሙበትን የአባቶቻችንን አባባል ይዘን ተዘናግተናል። እኛ እንኳ የምናውቃቸው አያቶቻችን ወይ ጭራሽ አይጠጋቸውም ወይም ቢመጣም በመማተብ ብቻ ከ40 ክንድ በላይ ያባረሩታል። ምክንያቱም ከኛ ብዙ ነገር ይበልጣሉና። ለምሳሌ አሁን እነሱ ከኛ የሚለዩበትን በሰፊው መዘርዘርና ማየት አለብን ማለት ነው። በምን ምክንያት ነው? በእርግጥም እነሱም በዚህ ልክ ነው ወይ ተይዘው የኖሩት የሚል ጥያቄ ሊኖር ስለሚችል እነሱ ላይ በዚህ መጠን አይደለም ተይዘው የነበሩት። ቢያዙም ወይም ደግሞ ወይ አይጠጋቸውም ወይ ከተጠጋም ስራ የሌለው ቦዘኔ ነው፣ ታዛቢ ነው። እነሱም ደግሞ ደጎችና ቀኖች ስለሆኑ ከነሱ የሚወስደው የክፋት ትምህርት የለም። አሁን ግን ከኔ የሰው ልጅ ከፍቷል፣ ክፋትን እያስተማረኝ ያለው እንደውም ጭራሽ እሱ ነው። የከሌን እንዲያርግ እኔ ያላሰብኩትን በሰይጣንነቴ እንኳ የማላሰበውን የከሌን እንዲያርግልኝ እያለ የሚልከኝ የሰው ልጅ ነው እስከ ማለት ደርሷል። ስለዚህ እነሱ ምን ስለሆኑ ነው? ከኛ ልዩነታቸው ምን ስለሆነ ነው ያልተያዙትና ወይም ደግሞ በዚህ ልክ ያልተጨነቁት በአጋንንትና በሰይጣን የሚለውን ልዩነታችንን ካሁኑ ትውልድ ጋር እና እያነጻጸር እናያለን ማለት ነው። አንደኛ ደጎች ናቸው፣ ለጋሶች ናቸው። ሁለተኛ የዋሆች ናቸው። ሶስተኛ የሰው ገንዘብ አይፈልጉም። አራተኛ የምቾትና የድሎት የተደላቀቁ አይደሉም፣ በትንሹ የሚያመሰግኑ ማለት ነው። አምስተኛ በመካከላቸው አንተ ትብስ እኔ ብስ የሚባባሉት ፍቅር አለ። ከመጀመሪያው ጀምረ ስናይ ደጋጎች ናቸው ስንል ሩቅ አገር በእግራቸው ሲሄዱ ስንቅ እንኳ የማይይዙበት አጋጣሚ አለ። ምክንያቱም ሲጓዙ ውለው መሸት ሲል ወደሆነ መንደር ይገቡና አንድ ቤት የመሸበት የእግዚአብሔር እንግዳ እንደምን አመሻችሁ ይላሉ። እንደዚህ የተባለበት ቤት አባወራው ገና ከስራ ቦታ ያልመጣ ቢሆን እንኳ ሚስቱ እንግዳውን ቤት ሳታስገባ ጓሮ ታስቀምጥና የሚበላና የሚጠጣ ነገር ትሰጠዋለች እንጂ አትመልሰውም። አባወራው ሲመጣም እንግዳው ወደ ቤት ይገባና ውሃ ሞቆ እግሩ ታጥቦ አልጋ ወይም መደብ ላይ ተነጥፎለት ከነሱ በላይ ምቾቱ ጠብቆለት ያድራል። ልብ ማድረግ ያለብን እንግዳው እንኳን ዝምድና ሊኖረው በዓይንም ተያይተው የሚያውቁት አይደለም። አስቡት። ታሪኩን ስናስበው አብርሃም አባታችን በእንግዳ መልክ የመጡ 3 ሰዎች መስለውት ሥላሴዎችን የተቀበለበት ታሪክ ነው። እኔ እንኳ የጠቀስኳቸው ባለ ታሪኮች ግን አልተማሩም፣ አያነቡም። እንደዚህ ዘመን እንደኛ ጉባኤ ተጠርተው በሰባኪ አልተማሩም። ነገር ግን ባህላቸውን ሁሉ ከእምነት የመጣ ነው።
የልብሳቸው ጥልፍ በመስቀል ነው። ንቅሳታቸውም እንደዚህ ዘመን ኮብራና እባብ ጊንጥና ቢራቢሮ ሳይሆን መስቀል ነው። በተለይ ቆራቢዎች ውሃ እንኳ ቅዳሜና እሑድ የተቀዳ አይጠጡ። ቡናም ዓርብ ዕለት የተወቀጠ ካልሆነ አያፈሉ። በ3 በ5 በ12 በ19 በ21 በ27 በ29 የአጥቢያው ቤተ ክርስቲያን በተሰየመበት ቀን አያርሱም፣ አያጭዱም፣ እርጥብ እንጨት አይሰብሩም፣ አረም እንኳ አይነቅሉም። ላሊበላንና ግሼን ለመሳለም የ400 እና የ500 ኪሎ ሜትር የእግር ጉዞ ተጉዘው ያውም በባዶ እግራቸው እሾህ እየወጋቸው ስንቃቸውን በሶና ዳቦ ቆሎ አድርገው ጫካ ላይ እየተኙ ደርሰው ሲሳለሙ እኛ በባዶ እግርም አልፎ በጫማ ስንቅ ተሸክመን ሳይሆን መርጠን ገዝተን እየበላን 2 ሳምንት ጨርሶብን ሳይሆን በ2 ቀን በእግር ሳይሆን በመኪና ሄደን አልተሳለምንም። ስለዚህ ሰይጣን ቢፈራቸውና 40 ክንድ ቢረቃቸው ምንም አይገርምም ለማለት ነው። እና እንደዚህ አይነት ሰዎች ነበሩ ለማለት ነው በዛን ሰዓት እነሱ። በነገራችን ላይ በዚህ ዘመን አይነ ጥላ ፍርድ ቤትን በፍቺ ያጨናነቀ ትልቅ ምክንያት ነው። ከድህነት አገር እንደ ህዝብ ድሃ ከማድረግ አልፎ በፍቺ ዙሪያ ፍርድ ቤትን ያጨናነቀ ክፉ ጠላት ነው ማለት ነው። ሌላው የዚህ ክፉ ሰይጣን ችግር በሰው ልጅ ላይ የሚያመጣው የሰይጣን ግብረ አበሮች የሆኑትን ነጮች ወደ ሀገር ውስጥ አስገብቶ መጀመሪያ በገንዘብ በማማለል ቀጥሎ አስገድዶ በመድፈር እና በዕፅ በማደንዘዝ የስልጣኔ ምልክት በማስመሰል ሀገራችንን እየተቆጣጠራት ነው። እስኪ እናስቡ። አንድ ንጹህ ኢትዮጵያዊ እኮ እንኳን ከወንድ ጋር ሊጋባ ቀርቶ እነገሌ አገር ወንዱ ወንዱን አገባው ብሎ ለማውራት ይሸማቀቃል። ለማውራት ብቻ እንኳን ያፍራል። ተገቢም ነው ደግሞ ማፈሩ። አሁን ሳየው ይህ ጸያፍና አስነዋሪ ተግባር እግዚአብሔርን መካድ ነውርነቱ እየተሸረሸረ መጣና ወሬው ሲወራም የሚገርምም የሚደነግጥም የለም። ይህ ሁሉ ግን የአይነ ጥላ ስራ ነው። አይነ ጥላ አንደኛውን ወንድ አንደኛውንም መልሶ በሴት ቦታ ሆና በፊት ከጠቀስኩት በምናብ በምኞት የሆነ ሰውን እያሰቡ ዘርን ከማፍሰስ ወደሚታይ የሚጨበጥና ወደ ተመሳሳይ ጾታነት ተቀይራ በተራ ሴትና ወንድ እያደረገች አንደኛ ዘርን ያለ ሕግና ስርዓት ያለ ቦታው እንዲዘራ በማድረግ ሁለተኛ የዘር መተካካት መዋለድ እንዳይኖር ዘርን ያባከነ ሁሉ እርጉም ይሁን የሚለውን ቃል እንደሚያመለክተው ከተፈቀደለት ቦታና ስርዓት ውጭ የሰው ልጅ ዘር ከአቅም በላይ በሆነ ምክንያት ለምሳሌ በህልመ ሌሊት ካልሆነ በስተቀር በምንም ምክንያት ዘሩን ማባከን አይቻልም ማለት ነው። በጣም የሚገርመው ነገር ይሄን ሰዶማዊነትንና ራስን በራስ ማርካትን ኃጢአት መሆኑን ካወቁና ከተጸጸቱ በኋላ ራሱ ከዛ ድርጊት ለመውጣት ጥረት ቢያደርጉም ከእምነትና ከንስሐ ከጸሎት ውጪ በምንም የሳይኮሎጂ ሕክምና እርዳታ መላቀቅ አይችሉም። ምክንያቱም መንፈስ ነውና መደረግ የሌለበትን ነገር ማድረግ እንደሌለብህ እያወቅ የምታደርግ ከሆነ ሌላ በአንተ ላይ የሚያድር አስገዳጅ ኃይል አለ ማለት ነው። ይህም ኃይል አይነ ጥላ ነው። ሌላው ዘር የሚባክንበት ምክንያት ያለ ትዳር እያስቀረ ያለ ሁኔታ ደግሞ ያው ተመሳሳይ ጾታ ጋብቻ ማለት ነው። 9ኛ ተመሳሳይ ጾታ ጋብቻ ነው። ጋብቻ እንኳን ባይሆን ተመሳሳይ ጾታ እርኩሰት የወሲብም ዝሙትም አይባልም።
የተመሳሳይ ጾታ ርኩሰት ብሎ ማለፍ ነው የሚሻል። ይህ ተግባር አሁን በሀብታም ልጆች በባለስልጣን ልጆች ላይ በተለይ በቦርሳቸው ውስጥ ፈረንጆቹ የሰሩልን አርቲፊሻል የወንድ ልጅ ብልት አይጠፋም እየተባለ ነው። አሁን እንዲያውም አሜሪካን ሀገር አስገድዶ መድፈር ለማስቀረት የህዝብ ብዛትን ለመቆጣጠር በሚል ሰበብ እንደ ጭምጭምታ ነው የሰማሁት። እንግዲህ በኤሌክትሪክ የሚሰሩ የወንድ ልጅና የሴት ልጅ ብልት ተሰርቶ ሰንብቷል ይባላል። አሁን ሀገራችን ውስጥ ያለው ግን ሴት የምትታጠቀው ቀበቶ ሲሆን ቀበቶ ላይ እንደ ውለን የሚታሰርና ሴቷ ከሴት ጋር ግንኙነት የምትፈጽምበት አካሄድ ነው። እናም የወንድ ብቻ ሳይሆን ይችም ሴት ዘርን በማባከን የእግዚአብሔርን ሕግ ተላልፋለች ማለት ነው። የሚገርመው ግን እህትማማቾች ያደርጉታል። እናትና ልጅ የሚያደርጉበት አጋጣሚም አለ። አንዳንዶቹ ደግሞ ወላጆች ልጆቻቸው በዚህ ሰይጣን ተመርተው ከጓደኞቻቸው ጋር ይሄን አስነዋሪ ተግባር አያውቁም። ሌላው አስገራሚ ነገር ሙሉ በሙሉ ይሄን ስራ የሚፈጽሙ ሰዎች እንኳን የሰይጣን መንፈስ መሆኑን ቀርቶ ኃጢአት እንደሆነ እንኳን አያውቁም። በነገራችን ላይ ባለፈው ብዙም ያልረካሁበት ላይቭ በገባሁበት አጋጣሚ ከዱባይ የደወለችው ልጅ ስልኳ ሳይሰማ ቀርቶ እንትን ብሏል እንጂ ከዚህ ነገር ውስጥ አንዱን ነበር ያስተላለፈችልን መልእክት። ምንድነው? አንደኛ አሁን ያልኩትን አይነት ነገር ይሄ መጽሐፍ በነገራችን ላይ ልብ ልትሉ የሚገባው ከ10 ዓመት በፊት የተጻፈ ነው። ለፕሪንት ባይበቃም እግዚአብሔር ቀኑን ቆጥሮ ፍቃዱ ሆኖ እስኪታተም ድረስ እና ደውላ ምንድነው ያለችኝ? እኔ እየሰማኋት ነበር፣ በእንትኑ ነው ማስተላለፍ ያልቻልኩት። ከእንስሳ ጋር ሳይቀር ግንኙነት ታደርግ ነበር። ምን አይነት እንስሳ እንደሆነ አልገለጸችም። ይህን ስናገር በጣም እያዘንኩም እየተጨናነኩም ማለት ይቻላል። በቃ ቢያንስ ድርጊቱን ባፍ ተደረገ ብሎ ለመናገር ከኢትዮጵያዊነት ጨዋነትና ከኦርቶዶክሳዊነት ጨዋነት ተነስቼ ማለት ነው። እና ምንድነው ምክንያቷ? ከአሰሪዎቿ ጋር ግንኙነት ታደርግ ነበር። ከዘመድ ጋር ግንኙነት ታደርግ ነበር። ባሏ ጋር ከተጋባች በኋላም ግለ ወሲብ ታደርግ ነበር። ሌላው ቀርቶ ግለ ወሲብ በምታደርግበት ሰዓት የሩካቤ ስጋ አካሏ ተጎድቶ ያማት እንደነበር ባሏ ጋር በምተኛ ሰዓት። ከዛም በኋላ ደግሞ ልጇን ከወለደች በኋላ ሊገልባት እንደነበረ። አሁን ግን ያንን ሁሉ ትታ ተመልሳ እግዚአብሔርን አመስግና በምን ድል እንዳደረገችው ሁሉ እንድታስተምር፣ በተለይ እንደዚህ አይነት ነገር ላይ ወጣሁ ብሎ ብርቅ ነው በዚህ ሰዓት ይሄንን የሚመሰክር ሰው። እና ይሄንን መልእክት እየሰማሽ ከሆነ ደውዬልሽ አላነሳሽም። በደንብ ግልጽ አድርገሽና ጊዜ ሰጥቼሽ መልእክቱን እንድታስተላልፍ ይፈልግ የነበረ እህቴ፣ አሁንም እጠብቅሻለሁ። ወይ በሚደውል ሰዓት አንሺው ወይም ደግሞ ደውለሽ መልእክቱን የተሟላ አድርገሽ ብታስተላልፊ፣ የባለፈው መልእክት ስላልተሰማ እንደዛ ብታደርጊ ጥሩ ነው ለማለት ነው። እና በእንደዚህ አይነት ሁኔታ ላይ የሚኖሩ ሰዎች አሉ ለማለት ነው። አንዳንዶቹም ከዚህ ነገር መላቀቅ እየፈለጉ ለምን አልቻልኩም? ሌላው ከዚህ ጋር ተያይዞ መነሳት ያለበት ነገር ፎን ሴክስ የሚባለው ተግባር ነው። ሰይጣን በስልክ ሊባል ይችላል። ይሄ እርኩሰት ደግሞ ሩቅና የተለያየ ሀገር የሚኖሩ ፍቅረኛሞች እና የሞባይል ካርድ ተሞልቶላቸው የብዙ ብር ካርድ እየተሞላላቸው በገንዘብ የሚፈጽሙት የስልክ ዝሙት ነው። ወንዱ ይደውልና ብቻውን ለዚህ ስራ በሚመቸው ቦታ ላይ ሆኖ ይደውልላትና ለወሲብ የሚያነሳሱ ቃላትን እየተናገረች እያቃሰተችና እየቃጠተች ሊሆን ይችላል። እርሱም እሷም እየተነጋገሩ ባሉበት ሰዓት በተለያየ ድርጊት አይነ ጥላ የሚያስደርጋቸው የዘር ብክነት ነው። እንግዲህ አይነ ጥላ ማለት የዚህን ያክለኛ ሳናውቀው እላያችን ላይ የሚቆምር ጠላት ነው ማለት ነው። ሳናውቀው እንኳ ማለት ቀርቷል። አብዛኛዎቻችሁ አሁን ልትሰሙ ትችላላችሁ ብዬ ማሰባችሁ ሰዎች ይሄን ስቴፕ አልፋችኋል፣ አውቃችኋል። ግን
እንዴት ነው ይህንን መገላገል የምንችለው የሚለው ሌላ ትልቅ ፕሮግራም የሚያስፈልገው ስለሆነ እግዚአብሔር ለዛ ፕሮግራም ያብቃን። እንግዲህ ይሄ ብቻ አይደለም። የዚህ ክፉ ጠላት ድርጊት አንዳንዴ ስጋ ይለብስና ይገለጣል። ሲያስፈልግም የሚያውቁት የሚወዱት ሰውን መስሎ ስጋ ለብሶ ይገለጣል። አንዳንዶቹ አረብ ሀገር እያለች ሚስቴ ቁጭ ባልኩበት መጥታ እያወራን ተኝተን ወይም እየበላን እየጠጣን ቆይተን ስትሰወርብኝ ከዛም የአረብ ሀገር ስልኳን ላይ ስደውል እሷ በፍጹም ወደ እርሱ እንዳልመጣች የሚረዱም አሉ። ሌላው ሴተኛ አዳሪዎች ገንዘብ ከፍለን አልጋ ክፍል ገብተን ተኝተን እንቅልፍ ሳይወስደኝ በሩም ሳይከፈት ካጠገቤ ጠፋ የሚሉም አሉ። ሌሎቹም ግብረ ስጋ ግንኙነት እየፈጸምን እያለ ተቀይሮ ሌላ ፍጡር ሆነ፣ ስጮህም ከላይ ላይ ጠፋ ይላሉ። ነገር ግን ምንም አይገርምም። ለሔዋንም የብርሃን መልአክ መስሎ ነበር የታያትና ይሄንን ቢያደርግ ምንም አይገርምም። ምክንያቱም እየሰራን ያለነው ኃጢአት እስከሆነ ድረስ ለምን ይሄን ተመስሎ መጣብኝ እንደዚህ ማለት መጉረምረም አይፈቀድም። 10ኛ ተደጋጋሚ ውርጃ። ውርጃ አይነ ጥላ ያለባት ሴት በየቀኑ የማትጸልይ ከሆነ ልጅ ወልዳ እንዳትስም እና እንዳትደሰት ለማድረግ በተከታታይ ውርጃ ያካሂድባታል። በተለይ ያላገባች የተጸነሰ ከሆነ ደግሞ በውስጥ በማንሾካሾክ ያላባት እንደምታሳድግ፣ በምትወልደው ልጅ ምክንያት ሌላ ባል ሳታገባ እንደምትኖር፣ አባቱን እንደሚክደው፣ በማህበረሰቡ ዘንድ የተገለለችና መጠቋቋሚያ እንደምትሆን የመሳሰሉ ችግሮችን በማሳሰብና በማሳመን ተስፋ እንድትቆርጥ እና የበታችነት ስሜት እንዲኖራት በማድረግ እንድታስወርደውና ነፍስ እንድታጠፋ ለዛውም የራሷን ልጅ ያስደርጋታል። ግፋ ሲልም ደግሞ በዚህ ምድር ላይ መኖር ላንቺ አይበጅም። እስኪ ጓደኞችሽን ተመልከቺ። በወግ በማድረግ ወደ ቤተሰቦቻቸው ሽማግሌ ተልኮ አግብተው ደስተኛ ኑሮ በትዳር ዓለም ይኖራሉ። አንቺ ግን ከዚህ ሁሉ ምንም የሌለሽ ባዶ ነሽ በማለት እያንሾካሾከ ተስፋ በማስቆረጥ ራሷን እንድታጠፋ ያጣድፋታል። ወይም እንድታስወርድ ይገፋፋና በውርጃ ሰዓት ሊገላትም ይችላል። ወይም ወልዳ እንድትጥለው ያሳስባታል። ብዙ ጊዜ በመደፈርም ይሁን በሌላ አላስፈላጊ እርግዝና ያጋጠማቸው ሴቶች ከመውለዳቸው በፊት የሚያስቡት ለማስወረድ፣ ለማደጎ ለመስጠት፣ ለመጣልም ሊሆን ይችላል። ነገር ግን ወዲያው እንደወለዱት ከእግዚአብሔር የተሰጠ የእናትነት የርኅራኄ ጸጋ ስላለ ይሄን ለማድረግ አንጀታቸው ይንሰፈሰፋል። ከወለዱ በኋላ ሐሳባቸውን ይቀይራል። 11ኛ ዕቃ ማስጠፋት ነው። እነዚህ ሁሉ እንግዲህ የአይነ ጥላ ስራ እስከ 11 ደረስን ማለት ነው። ዕቃ ማስጠፋት፣ አንዳንድ ሰው መጥረቢያውን ትከሻው ላይ አስቀምጦ የት እንዳደረገው ጠፍቶበት ይፈልጋል። አንዳንዴ ደግሞ ፊት ለፊት ያስቀመጠውን ዕቃ ማየት አቅቶት ፈልገን ተስፋ ስንቆርጥ እንተወዋለን። ትንሽ ቆይቶ ደግሞ ለማመን በሚከብድ ሁኔታ አጠገባችን ተቀምጦ እናገኘዋለን። በዚህ ሰዓት ግን አጠገባችን አስቀምጠነው እንደነበር እርግጠኛ ከሆነና ካጣነው አባታችን ሆይ ብለን መፈለግ አለብን። ዘወር ያደርጋል ወይም ደግሞ በቃ ዕቃው አይን ቢኖረው ኖሮ እያየን እኛ እናየው። ይህንን ሁሉ ያደርጋል ማለት ነው እና ይሄ ሁሉ ተንኮል በውስጣችን ላይ በሚኖር አይነ ጥላ የሚደረግ በእኛ ላይ የሚሰራ ደባ እንደሆነ መታወቅ አለበት። ስለዚህ ይሄንን ካወቀን ቅድም እንዳልኩት ሁሉ መጀመሪያ ስንገባ ከሁሉ ለይተን እነዚህን ስራዎች ከሆነ ያወቅነው ልክ ከህዝብ መሀል ላይ ሌባ አለ ማለትና ለይቶ እከሌ ሌባ ነው ማለት እኩል ስላልሆኑ እነዚህን ስራዎች አይነ ጥላ እንደምትሰራ ካወቅን ምንቃወማት በድፍረት
አይነ ጥላ በኢየሱስ ክርስቶስ ስም ተቃጣይ፣ በድንግል ማርያም ስም እኔ ላይ ስልጣን የለሽም፣ በድንግል ማርያም ስም እክድሃለሁ፣ በኢየሱስ ክርስቶስ ስም እክድሃለሁ፣ በቅዱስ ሚካኤል ስም ተቃጠል እያሉ አይነ ጥላ ብለው ስሙን ጠርተው ማዋረድና ማቃጠል አለብን ማለት ነው። አንዳንድ ሰዎች ውስጣቸው ላይ ሆኖ እሱ የሚያቀብለውን ሹክ የሚለውን በመስማት እንዴት ጤነኛ ሆኜ እየበላው እየጠጣው እየሰራው እየገባው ገና ስኬት የለኝም ብዬ ገና ሚስት አላገባውም ብዬ ባል አላገባውም ብዬ አይነ ጥላ ብዬ ራሴ ላይ እንዴት አውጃለሁ ወይም ደግሞ ራሴ ላይ ሟርት እሰራለሁ የሚሉ አሉ። የለም፣ እንደዚህ የሚባል የለም። ያ ከሌለ አይነ ጥላ የሚባለው ሰይጣን ከሌለ አይነ ጥላ በኢየሱስ ክርስቶስ ስም ተቃጠል አልክ ተብሎ አዲስ አይነ ጥላ ይመጣል። አንድ መሰመር ያለበት ይሄ ነው። ሁለተኛ ውስጥ ላይ ያለ አጋንንትን አይነ ጥላን ስራ የሚሰራ ከሆነ አይነ ጥላ ተቃጠል ብሎ ማቃጠልና ማሰቃየት ልክ ሰይጣን ተቃጠል ማለትና ለይቶ አይነ ጥላ ተቃጠል ማለት እኩል አይደሉም ማለት ነው። ያ የተነቃበት ነው፣ ስሙ ተጠርቷል። ስለዚህ የመልቀቁና የመሰቃየቱ ሁኔታ ይፈጥናል ማለት ነው እና እግዚአብሔር ከእንደዚህ አይነት ተንኮለኛና ስውር በጣም በጣም አንደኛ በደረጃ ሲቀመጥ በእኔ ጥናት ወይም ደግሞ በብዙ ገዳማት ሄጄ እነዚህን አይነት ነገሮች እንዳገናዘብ ከአሁኑ በፊት በተደጋጋሚ ተናግሬያለሁ። የመጀመሪያውን ደረጃ በኢትዮጵያውያን ላይ ያለ አጋንንት ማለት አይነ ጥላ ናት። ሁለተኛ ዛር፣ ሶስተኛ መተት፣ አራተኛ ሌሎቹ ይቀጥላሉ እና እንደ አይነ ጥላ ጉዳትም ያደረሰ እንደ አይነ ጥላ ጠላትነቱም ያልታወቀ እንደ አይነ ጥላ በሰው ልጅ ላይ ብዙ ስራዎችን የሚሰራ እንደ አይነ ጥላ ከዘር ከማንዘር ጀምሮ ከ300 ከ400 ዓመት ጀምሮ እየተዋለደ የመጣ የለም። ዛር ብንል እኮ የሚያመልኩት አባቴ እናቴ የከሌዬ ወሰንዬ ምናምንዬ እየተባለ ይባል እንጂ ሰይጣንነቱን እኮ ያውቃሉ። ቢያንስ ፈርተውት እንደዛ ቢሉም ሰይጣንነቱን ያውቃሉ። መተትም ሲመጣ ሰው መተት ሰይጣን መሆኑንና አላግባብ መሆኑን ያውቃል። አይነ ጥላን እኮ ማንም እኮ እንዳለበት እንኳ አያውቅም። እድል የጠማማ ሲል ይኖራል እንጂ እድሜ ልኩ ወይም ደግሞ እግዚአብሔር የተወይ ሰው እያለ ራሱን ይኖራል እንጂ አይነ ጥላን እኮ ከጠላት እንደ ጠላትን ማወቅም እኮ አንድ ጥሩ ነገር ነው። ስለዚህ በዚህ ልክ እኛን በምድር ላይ ስንኖር በከፍተኛ ሁኔታ የጎዳ አጋንንት እና ሰይጣን ማለት አይነ ጥላን የሚያክል የለም። እንግዲህ ይሄ አይነ ጥላ መንፈስ አሁን እኔ ላይ ስልጣን የለውም እያልን ደበቅንለት። በነገራችን ላይ በሰይጣን በጣም ከሚወደው አባባል ውስጥ ይሄ የመጀመሪያውና ትልቁ ነው። እኔ ላይ ስልጣን የለውም ሲባል በጣም ውስጡ ላይ ደስ የሚለው። እርግጥ ነው ቃሉ ስልጣን የሌለው ግን መቼ ነው የሚለው ነው ሰው በዝርዝር የማያውቀው በጥልቀት። የምን ጾም፣ የምን ጸልይ፣ የምን ሰግድ፣ የምን ቆርብ፣ አስራት የምንዋወጣ፣ ንስሐ የምንገባ፣ የምናስቀድስ ስንሆን እርግጥ ነው ስልጣን የለውም። ከዛ ውጭ በሆነው ነገር ግን ግጥም አድርጎ ስልጣን አለው። በተለይ የዚህ አይነ ጥላ መንፈስ ስልጣኑም ራሱ ያልታወቀ ስልጣን ነው። እኔ ላይ ስልጣን የለው ጭራሽ ሰይጣን ይገድላልማ። ኧረ በስመ አብ! በጣም ምንም አይነት ኃጢአት ውስጥ ሆነን ሰይጣን ይገድላል የሚለው አይታወቅም። ሁሉ መሳቂያ ነው ሰይጣን ይገድላል ቢባል።
አንዳንድ ጊዜ ትዝ የሚለኝ ሲሰበክ ብዙ ጊዜ ጦቢትና የጦቢያ ታሪክ ወይም ደግሞ የሳራ 7 ባሎቿን ይገልባት የነበረው አስማንዲዮስ የሚባለው የወቅቱ አጋንንት ስሙ እንደዛ የተባለው አሁን ላይ አይነ ጥላ የምንለው እንደሆነ ምንም የሚያጠራጥር ነገር የለውም። አንደኛ አይታውቅም ነበር፣ አጋንንት እንደሚገልባት አታውቅም ነበር። ያገባቻቸው ሁሉ 7 ጠዋት ሞተው ነው ነበር የሚገኙት። የአገባትና የዳነው ቅዱስ ሩፋኤል ተመስሎ የባሏን የአማቷን በአሳ ሐሞት ተመስሎ ፈውሶ በኋላ ደግሞ ባሏን ይዞ መጥቶ ካጋባት በኋላ ተለይቷቸው የሄደው ቅዱስ ሩፋኤል አስወጣላትና ገላገላት እንጂ የአይነ ጥላ መንፈስ አንደኛ ራሱ ሰይጣን መግደል እንደሚችል ከእግዚአብሔር ጋር እስካልሆን ድረስ አንድ፣ ሁለተኛ በስውር ጠላትናንቱ እንኳን ሳይታወቅ ይሄን ስራ እንደሚሰራ ሰይጣን እንደዚህ ያደረገኝ ያለችበት ጊዜ የለም። እሷ ባሎቼ ሞቱብኝ በሚለው ነው እንጂ የሀገር መሳለቂያ ሆንኩኝ በሚለው ነበር የምትሳቀቀው። እና በዛን ሰዓት እንኳን ይሄን ይሰራ የነበረ እርኩስ መንፈስ ነው ለማለት ነው። እና እኔ ላይ ስልጣን የለውም። እሱ ላይ አንተ ስልጣን ካለህ እሱ በአንተ ላይ ስልጣን የለውም። ትክክል ነው። ግን ደግሞ ስልጣን የተሰጠን ስልጣን ሰማያዊ ስልጣን ከሰማይ የተሰጠህን ስልጣን እስካልተጠቀምክ ድረስ ግን ባለስልጣኑ እሱ ነው። እስከምን ድረስ ነው ደግሞ? እስከ መግደል ድረስ። ስለዚህ ይሄንን እኔ ላይ ስልጣን የለውም የሚለውን መደበቂያና ሽፋን እንዲሁም ደግሞ የደስታ ቃል አድርጎ የሚወስደውም ለዚህ ነው። እና መድኃኔዓለም ኢየሱስ ክርስቶስ ከዚህ ክፉ ቁራኛ ይገላግለን። በጸሎት፣ በስግደት፣ በቅዱስ ቁርባን አስራት በማውጣት በምጽዋት በንስሐ ጸበል በመጠመቅ እንድንታገልና ነፃነታችን እንድናውጅ በትውልዱም ደግሞ ዘር ሆኖ የመሄዱ ሁኔታ በእኛ ላይ እንዲቋረጥ መድኃኔዓለም ኢየሱስ ክርስቶስ ይርዳን። አሜን። መማር ከዚህ በመቀጠል ደግሞ ለመኳንንት የሻለው ይባላል ወደዚህ ወደ መድረኩ። ይህ ደግሞ ወንድማችን ስለ መምህር የሴት አይነ ጥላን ራሱ አብራርቶ በደንብ እየገለጸለት ያስተማረው ነው። እሱም ከእናንተ ደግታና ጸሎት ያስፈልገዋል። እግዚአብሔር ይበሉት። አጨብጭቡለት። እግዚአብሔር ይባርክ። ለመጀመሪያ ጊዜ አይነ ጥላ ሴት ትሁን ሰው ትሁን ድንጋይ ትሁን አላውቃትም ነበር። የመገረኝ ምስል እና በጣም ስለማን ነው የምታወራው ብዬ ስለው ለካ ስለ መንፈስ ነው የሚነግረኝ። የዛሬ 13 ዓመት 15 ዓመት አለ እና በጣም ነው የደነገጥኩት። ከዛ በኋላ ነው ጥናት ማድረግ የጀመርኩት። እኔም ራሴ እንግዲህ ብዙ ነገር የተገለጠ ይሄ ሁሉ መጽሐፍ እንዲጻፍ ሀ ብሎ ያስጀመረኝ እሱ ነው። በጣም አመሰግናለሁ። በሌሎቹ አንደበት ላይ ያለ አጋንንት ስለሆነ እግዚአብሔር ቀን አለው እና ትክክል። በጣም አመሰግናለሁ ወንድማችን፣ እግዚአብሔር ያክብርልን። እውነት ወንድማችን ሰሞኑን አንዳንድ ቪዲዮዎች እንዲለቅ አስገድደዋለሁ። እንግዲህ እውቀቱን ሰምታችኋል። እውቀቱ ስላችሁ ገርደፍ አድርጎ አጠቃላይ ነው። አሁን አንድ ርዕስ ብሰጠው ለምሳሌ መተት ምንድነው፣ ቡዳ ምንድነው ብዬ እያንዳንዱ ብጠይቀው እንዴት አድርጎ እንደሚያብራራው ከጉባኤው አንጻር፣ ከገጠር ላይ ካለው፣ ከተማ ላይ ካለው፣ ነጮች ጋር ካለው፣ ከዛ ደግሞ በደብተራዎች እጅ ላይ ካለው የአይነ ጥላ መሻት ራሄሎ የምትባሏን እየተዋረሷት ሚስት እያደረጓት እንዴት ከዚህ አንጻር አብራራልኝ ብለው በደንብ አድርጎ ነው የሚበትነው። በራሱ ዩቲዩብ ቻናል ላይ እነዚህን ትምህርቶች እንዲለቅ አስገድጀው እናንተም ሼር እንድታረጉት እንድትገቡ ሰብስክራይብ እንድታረጉት እኔ በግድ ነው ይዤ የመጣሁት። ይሄ ልጅ በግድ 10 ዓመት ሙሉ እየወተወትኩት እስካሁን ድረስ አንድ ቪዲዮ ነው የለቀቀው
ያ ማለት በቃ እንዴት አድርገን ነው ይህንን ህዝብ የምናመጣው የሚለው ሐሳብ ውስጡ ሰቅዞ የያዘው አንድ ነገር አለ። እሱ ምንድነው? ቤተክርስቲያን ያለችበት ሁኔታ ነው። ቤተክርስቲያን ከባድ ችግር ውስጥ ነች። የሚቀድሰውም የሚተኩሰውም የሚያርሰውም ያው የጠመጠመው ነው። አራሽ ቀዳሽ ተኳሽ የሚባል ነገር አለና እንደ ባህል የተወሰደው ዶግማ ሆኖ ቀኖና ሆኖ ትውፊት ሆኖ ቤተክርስቲያንን ወሯታል። እንደ ዶግማ ግን ትክክለኛ ያልሆነው ነገር እንዴት ይሄን ነገር እናስወግደው? እንኳን ለኛ ለመምህር ግርማም አልተመለሱም እነዚህ ደብተራዎች በየቀኑ መንፈስ እየላኩ መተት እየላኩ ስለሆነ እያለ እንግዲህ እስካሁን በራሱ በግል ስራው ምክንያትም ሊሆን ይችላል ሌት ሆኗል። ግን እኔ ከዚህ በኋላ ቪዲዮዎች እንዲለቅላችሁና እንድታዳምጡት ስልክ ቁጥሩንም ዩቲዩብ ላይ ለቆ እንድታማክሩት ማድረግ ይቻላል። ግን ምንድነው ልልክ ፈልጌ ነው በአጠቃላይ ስለቀልለው። አመሰግናለሁ። እግዚአብሔር አክብርልኝ። በእውነት ወንድማችንን ሁላችሁም እንድታመሰግኑልኝ ይፈልጋለሁ። አንደኛ በሶስት ነገር ነው የምታመሰግኑልኝ። አንደኛ ለመጀመሪያ ጊዜ የዛሬ 14 ዓመት ስለ እርኩሳን መናፍስት በቀናነት ያለ ስስት ዕውቀት ስለመገበኝ መምህር ግርማ ጉባኤ ሄጄ ለመጀመሪያ ጊዜ መንፈስ ከተያዘልኝ ከታሰረልኝ በኋላ ከታክሲ ውስጥ እያሯሯጠ ይዞኝ ሄዶ መንፈሱ ከታሰረልኝ በኋላ ለመጀመሪያ ጊዜ ቁጭ ብለን እንድናወራ ስለፈቀደልኝ። ሁለተኛ ነገር ደግሞ በህይወቴ ውስጥ ከወንድሞቼ ከእናትና አባቴ ከተወለዱት ወንድሞቼ እኩል ወንድሜ ሆኖ በጓደኝነት ደረጃ ጓደኞቼ ከምላቸው ምርጥ ጓደኞቼ ውስጥ አንደኛ ደረጃ ላይ ማስቀምጠው የሥራ አጋሬና የወንድሜ መንፈሳዊም መወለድ ቋንቋ ነው፣ ምንም ጥቅም የለውም። ዋናው መግባባት ነው የሚባል ነገር አለና በዛ ደረጃ እስካሁን ድረስ ቤስት ጓደኛዬ ሆኖ ስለቀጠለ ታማኝ ጓደኛዬ ስለሆነ እንድታመሰግኑልኝ ይፈልጋለሁ። እኔም አመሰግናለሁ። ሶስተኛ ደግሞ የእርኩሳን መናፍስትን ሴራ በማጋለጥ ዙሪያ ላይ አሁን ባለንበት ሰዓት በቃ ተባብረን ታታሪ ሆነን በስተን ቁጥራችን መታየት አለብንና እባክህን ውጣና መስክር፣ ተናገር፣ የምታውቀውን አካፍል ብዬ ስለው ፍቃደኛ ስለሆነ ሁላችሁም እንድታመሰግኑ ይፈልጋለሁ። ዛሬ ደግሞ በላይቭ ገብቶ ከመጽሐፍቶቹም ከዩቲዩብም ከሚተርካቸው ሐሳቦችም አካፍሎ ስላጋራን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በሌላ ጊዜ ድጋሚ እጋብዛለሁ። ምክንያቱም አንድ